የኔ ኢክራም በደስታ ለቀሰች። ገና ኤሌመንተሪ ተማሪ እያለን ነበር የተዋወቅነው ከኢክራም ጋር። ቤተሰቦቿ ሀብታም ናቸው። ጠዋት ጠዋት አባቷ በመኪና ትምህርት ቤት ያደርሳታል። እኔ ደግሞ ቆዳ ጫሜን ገድግጄ መንገድ ላይ ያገኘሁትን ሃይላንድና ድንጋይ ያላጋው ትምህርት ቤት ስገባያታለሁ። ትምህርት ቤት ውስጥ በአስቸጋሪነት ይታወቅ ነበር። የሆነ ጊዜ ላይ አባቴ በእኔ ጉዳይ መመላለስ ሲሰለቸው እዚሁ በአትክልተኝነት ቅጠሩኝ ብሎ አመልክቶ ነበር። ከአራተኛ ወደ አምስተኛ ክፍል ስዘዋወር ነበር እኔ የነበርኩበት ክፍል በመምላቱ የትምህርት ቤታችን ዳይሬክተር አቶ ግርማ ወደ እኔ ኢክራም ክፍል የወሰዱኝ። በአይናቸው ክፍት ቦታ ፈለጉና ኢክራም ወደ ተቀመጠችበት ቦታ እያዩ ይሂድ በል ቶሎ እዛ ጋ ሂድና ተቀመጥ አሉኝ። ሄጄ ተቀመጥኩ። ወደ ኢክራም እያዩ በኢክራም የክፍሉ ተወካይ እንደመሆንሽ መጠን በደንብ አድርገሽ ተቆጣጠሪ፣ አንድ ጥፋት የሚያጠፋ ከሆነ መተሽ ለእኔ ንገሪኝ ብለዋት ከክፍል ወጡ። ገና እግራቸው ከመውጣቱ ከሆነ ልጅ ጋር ተደባደብኩ። ኢክራም ቢሮ ሄዳ ለዳይሬክተሩ ተናገረችና አባቴ መጣ። ዳይሬክተሩ ወደ አባቴ እያየ ይሄ ቅርታ ልጆትን ከዚህ በላይ ልንታገሱ አንችልም። ብዙ ጊዜ እድል ሰጥተነዋል፣ ግን ምንም የባህሪ ለውጥ ሊያመጣ አልቻለም። ስለዚህ ከትምህርት ቤታችን ልናሰናብት ወስነናል። እዚህ ወረቀት ላይ ፈርሙ ብሎ የሆነ ወረቀት ከእስክሪብቶ ጋር አባቴ ወደ ተቀመጠበት ጠረጴዛ ገፋ። አባቴ ለመጀመሪያ ጊዜ ሲያለቅስ ተመለከትኩ። አባቴ አንገቱን ደፍቶ አለቀሰ። አሳዘነኝ። እንግዲህ ፈጣሪ በልጅ ካልባረከኝ ምን አረገዋለሁ ብሎ ሊፈርም ሲል ኢክራም የአባቴን እጅ ያዘችና ወደ ዳይሬክተሩ እያየች ቲቸር የመጨረሻ ዕድል ብቻ ይስጡት እኔ አስተካክለዋለሁ አለች። ቲቸር ግርማ ግራ በተጋባ ፊት አያት። እግሩ ስር ሄዳ ተደፋችና እኔ አስተካክለዋለሁ ወላሂ ብላ ከዚያ በኋላ ሁሉም ነገር ተቀየረ። የአረባሹና ተደባዳቢው ኢዮብ ተስተካከለ። ኢክራም እንደ አዲስ አፍርሳ ሰራችኝ። ከኢክራም ጋር አብረን አደግን። 12ኛ ክፍል ደረስን። የኢክራም ውበት እየጨመረ መጣ። የሚፈልጓት ወንዶችን በዛው ልክ እየጨመሩ መጡ። የኢክራምን ጸጉር ከኔ ውጭ አይቶት የሚያውቅ ወንድ የለም። ሂጃቧን ከፍ ታረግና እዩዬ እስቲ ጸጉሬን በደንብ አርጋ ሲይዝልኝ ብላ ጸጉር ማሰጇን ተቀበለኛለች። ማስያዙን ዘንግቼ በጸጉሯ ውበት ፈዝዤ እቀራለሁ። ስቆይባት እንዴ እዩዋ ሲይዝልኝ እንጂ የጠበቅኩ እኮ ነው ኢኩዬ እላታለሁ። ወዬ ጸጉርሽ ግን እንዴት ነው የሚያምረው! ውይ አንተ ደግሞ ሁሌ አይደል እንዴ የምታየው ምን እንዳዲስ ያደርጋል ትለኝና ጸጉሩ ማሳጇን ተቀበለኝ። ራሷ ታሲዝና ዞራ ታቅፈኛለች። እጣን እጣን የሚል ጠረኗን አይኔን ጨፍኜ እስከ ነፍሴ ድረስ እምገዋለሁ። ሁለታችንም የ12ኛ ክፍል መውጫ ፈተናን አለፈን። ኢክራም የግቢውን ከፍተኛ ውጤት አመጣች። የኔ ኢክራም አኮራችኝ። የሆነ ቀን አብረን ቁጭ ብለን ትከሻዬ ላይ ጋደም ብላ እዩዬ አለችኝ። ወዬ የሆነ ነገር ልነግርህ ነበር። ምንድነው እሱ ኢኩዬ? ዝም ብላ ቆየችና በቃ ተው በኋላ እነግርሃለሁ ብላ ሌላ ወሬ ጀመርን። በንጋታው አብረን ውለን ቤቷ ሸኘኋትና ቻው በቃ ብያት ተቃቅፈን ከገባሽ በኋላ ትንሽ ሄድ እንዳልኩ ቴክስት ገባልኝ። ስልኬን ከፍቼ አየሁት። እዩዬ አፈቅርሃለሁ ይላል። ኢክራም ነበረች። ልቤን የሆነ ስሜት ሲወጋኝ ተሰማኝ። ዓለም ጠበበኝ። ሳቅኩ፣ ዘለልኩ። ወደ ቤታቸው ተመልሼ አንኳኳሁ። ኢክራም ከፈተችልኝ። ኢኩዬ እኔም አፈቅርሻለሁ ብዬ ጨመቅ ያቀፍኳት። የኔ ኢክራም በደስታ ለቀሰች። ከኢክራም ጋር ከ2 ወራት በላይ በደስታ አሳለፍን። ምድር ላይ ከቆየሁባቸው ዓመታት በላይ እነዚህ 2 ወራት ለእኔ ትልቅ ጣዕም ነበራቸው። የሆነ ቀን እዩዬ በእስልምና እኮ ጓደኛ ወይም ፍቅረኛ ሆኖ መቆየት አይፈቀድም፣ ሁለታችንም ለቤተሰቦቻችንን እንንገርና እንዲካሰርልኝ አለችኝ። ዓርብ ዕለት ለአባቴ ላገባ እንደሆነ ነገርኩት። እንዴ ሳላያት ሳልተዋወቃት እንዲሁ ብድግ ብሎ ላገባ ነው አለ እንዴ አለኝ። ታውቃታለህ እኮ አባ፣ ኢክራም እኮ ናት። ኢክራም ናታ ያቺ አብሮ አደጌ ልጅ። እንዴ እሷ ታዲያ ሙስሊም አይደለችም እንዴ? ደነገጠ። ተውና ታዲያ እሷን እንጂ ሃይማኖቷን አላገባ ምን ችግር አለው? አባቴ ትንሽ ደቂቃ ዝም አለና ስሜታዊ አትሁን ልጄ፣
ከኢክራም ጋር ተገናኘን። አባት ያለኝን ነገር ነገርኳትና የእሷ ቤተሰቦች ምን እንዳሉ ጠየኳት። እንዳልፈቀዱላት ነገረችኝ። ጉንጬን በሁለት እጆቿ ይዛ አይናኔን እያየች እዩዬ ወዬ እኮ ሁለታችንም ልጅነትና ፍቅር አይናችንን ጋርዶን ማንጨረሰው ነገር ውስጥ ነው የገባ ነው። እንዴት ይኩ? ቆይ አሁን ተጋባን እንበል። አንተ ክርስቲያን እኔ ሙስሊም፣ የምንወልደው ልጅ ምን ሊሆን ነው? ወደ ክርስትና ከመጣ እስልምናን ባለመቀበሉ የኔ ልብ ይሰበራል። ወደ እስልምናን ከመጣ ደግሞ ያንተ ልብ ይሰበራል። ሁለታችንም ላይ አይፈረድም። እኔም አንተም በራሳችን እውነት ትክክል ነን እና አንቺ ወደ እኔ ወይም ደግሞ እኔ ወደ አንቺ መምጣት አንችልም። ደግሞ የተለያየ እምነት ሆኖ መጋባት በእኔና አንቺ ነው የተጀመረው እንዴ? እንደዛ የሆነም እዩ ብላ አንገቴ ስር ገብታ ለቀሰች። ደህና ነኝ እኮዬ፣ እዚህ ቦታ ሄጃለሁ ሳትይኝ ጠፋሽብኝ እኮ። ዛሬ 8 ሰዓት ይመቻል? አንዴ ላገኝ ፈልጌ ነበር አለችኝ። ሳምንት ኒካ አስረናል። አላህ ከፈቀደ ቀጣይ ወር ልንጋባ አስበናል አለችኝ። ልቤ ሲፈስ ተሰማኝ። አንገቴ እንደፍቼ ዝም አልኩ። ኢክራም በተጨነቀ ድምፅ የሆነ ነገር በል እንጂ እዩ አለችኝ። ጉንጬ ላይ የፈሰሰውን እንባ ጠረኩና ቀና አልኩ። አቀፈችኝ። ወደ ሰሚር ዞሬ ኢክራምን ዘላለም ልታፈቅራትና ንግሥት አድርገህ ልታኖራት ቃል ገባልኝ አልኩት። ቃል ገባልሃለሁ አለኝ። ፈገግ ብዬ እሺ